ባይ ዘ ዌይ ለዚህኛው ቪዲዮ ተሸላሚ የሚሆነው ይሄንን ቪዲዮ ሰምቶት ይሄንን ቪዲዮ በኢትዮጵያ ኮንቴክስት እንዴት ሊተገበር ይችላል የሚለውን ቶትፉል የሆነ ኮሜንት ሼር ለሚያደርገን ሰው $100 እንሸልማለን ማለት ነው። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ያው ከዚህ በፊት የተለያዩ ቢዝነስ አይዲያዎችን በተቻለኝ መጠን ሪሰርች አድርጌ በምሳሌ ለማስረዳት የጀመርነው ሲሪየስ አለ። ይሄ ሁለተኛው ቪዲዮ ነው ማለት ነው። የመጀመሪያውን ቪዲዮ ካላያችሁት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ባይ ዘ ዌይ ይሄኛው ቪዲዮ ማለት እንግዲህ በዚህ ወር ለዲሴምበር የምንሸልምበት ቪዲዮ ነው። ቪዲዮውን እስከ መጨረሻው ተከታተሉ። መሀከል ላይ ምንድነው የሚያሸልመው የሚለውን ነግራችኋለሁ። አሁን ብዙ ወሬ ሳላበዛ ወደ ዲስከሽኑ ልሂድ። ዛሬ ላወራችሁ የፈለኩት የቢዝነስ አይዲያ ላውንደሪ ፒክአፕ ሰርቪስ ይላል። ላውንደሪ ፒክአፕ ሰርቪስ ምንድነው? ያው እንደምትገምቱት ከስሙ ልብስ ማሳጠብ የሚፈልጉ ሰዎች አሉ። ግን ልብሳቸውን ላውንደሪ ወስደው መስጠት ግን ጊዜ የላቸውም ወይንም ኮንቪኒየንት አይደለም ኦር ሰምቲንግ። ስለዚህ ምን አይነት ሰርቪስ ይኖራል? ልክ ምግብ ዴሊቨር ለማድረግ እንደምናዘው ኦር የተለያዩ ነገሮችን ዴሊቨሪ እንደምናዘው ይሄኛውንም ዴሊቨሪ እናዛለን ማለት ነው። የሆነ አፕሊኬሽን አላቸው። ቡክ እናረጋለን። መጥተው ልብሱን ፒክ አድርገው ላውንደሪ ጋር ወስደው ታጥቦ ተተኩሶ ኤቭሪቲንግ አልቆለት እንደምንፈልገው እኛ በመረጥነው ሰርቪስ መሰረት የመረጥነው ነገር ተሰርቶ ልብሱ ተመልሶ ቤታችን ይመጣል ማለት ነው። ላውንደሪ ዴሊቨሪ ሰርቪስ ማለት ይሄ ነው። ለዚህ አንድ ኢንትረስቲንግ ኤግዛምፕል አለ፣ በጣም ሰክሰስፉል የሆነ አሁን ላይ። እሱን አነሳላችሁና ከዛ ካምፓኒው ምን አይነት ነው፣ እንዴት ተመሰረተ፣ ምን አይነት ቻሌንጆች ነበሩት፣ እነዛን ቻሌንጆችስ እንዴት አለፋቸው እና ደግሞ በተቻለኝ በገባኝ መጠን ኢትዮጵያ ውስጥ እንዴት አድርገን በትንሽ ካፒታል እንዴት አድርገን ልንጀምረው እንችላለን የሚለውን ሀሳቡን ነው ሼር ማድረጋችሁ። አብራችሁኝ ቆዩ። የቢዝነስ ስሙ ሪንስ ነው የሚባለው። አይ ቲንክ ማለቅለቅ አይነት ነገር መሰለኝ። ሪንስ ነው ስሙ እና ሪንስ በ2013 ሳን ፍራንሲስኮ ካሊፎርኒያ ውስጥ ነው የተመሰረተው ይላል እና ሪንስ ሲመሰረት በሁለት ሰዎች ነው የተመሰረተው። ስማቸው አንደኛው አጄይ ፕራካሽ ነው የሚባለው፣ ሁለተኛው ደግሞ ጀምስ ጆን ነው የሚባሉት እና ምንድነው የሚለው አዳርሽ ቤተሰቡ ላውንደሪ ቢዝነስ አለው። ስለዚህ የላውንደሪን ቢዝነስ በደንብ ያውቃል። ጓደኛው ደግሞ የላውንደሪ ቢዝነስ ምንም እውቀት የለውም፣ ግን እንዴት አድርገን ፖርተብል እናድርገው የሚለውን የቴክኖሎጂ ሳይዱ ያውቃል እና ሁለቱ ጓደኛሞች ናቸው። ስለዚህ ይሄንን ቢዝነስ እንዴት አድርገን ኔክስት ሌቭል ላይ እንውሰደው ብለው ዲስከስ ያደረጉ ይመስላል። ሲጀምሩ ምን አደረጉ ይላል ስቶሪያቸው። ከነበራቸው እንግዲህ የአዳርሽ ቤተሰብ ከነበረው ላውንደሪ ሲምፕሊ እሱን ያስተዋወቁት። ዴሊቨሪ ሰርቪስ እንሰራለን፣ ከፈለጋችሁ ጥሩንና መተን ልብሳችሁን ወስደን በምትፈልጉት መጠን ወይም በምትፈልጉት አይነት አጥበን አድርቀን ተኩሰን አጣጥፈን እንሰጣችኋለን እና ለላውንደሪ የምትከፍሉት ይሄን ያህል ብር ነው፣ ለእኛ ደግሞ የሰርቪስ የምትከፍሉት ደግሞ ይሄን ያህል ነው ተብሎ አንድ ሰርቪስ ፊ ማለት ነው። እና እንደዚህ አድርገው በአንድ ላውንደሪ ነው የጀመሩት። መጀመሪያ ላይ ስትጀመር በጣም ትንሽ ነበረች። በኋላ ግን አሁን የመልታይ ሚሊዮን ዶላር ቢዝነስ ነው። እነዚህ ሰዎች ምንድን ያጋጠሟቸው ቻሌንጆች? እያንዳንዱን ቻሌንጁን ነግራችሁና ከዛ እንዴት ሶልቭ አደረጉት የሚለውን ደግሞ መልሼ ነግራችኋለሁ። ባይ ዘ ዌይ ለዚህኛው ቪዲዮ ተሸላሚ የሚሆነው ይሄንን ቪዲዮ ሰምቶት ይሄንን ቪዲዮ በኢትዮጵያ ኮንቴክስት እንዴት ሊተገበር ይችላል የሚለውን ቶትፉል የሆነ ኮሜንት ሼር ለሚያደርገን ሰው $100 እንሸልማለን ማለት ነው። ወደ ቻሌንጆቹ እንሂድ። ቻሌንጅ ያደረጋቸው ነገር የመጀመሪያው ነገር ስራው ማርጅኑ በጣም ያነሰ ነው። ምን ማለት ነው? አንድ ሰው ላውንደሪ ወስዶ ሲያሳጥብ ለምሳሌ ኮትና ሱሪ ማሳጠብ ፈልጓል ብንል ሜቢ $20 ሊሆን ይችላል የሚያስከፍለው። ስለዚህ እነሱ ከ$20 ላይ ብዙ መጨመር አይችሉም። ምክንያቱም ሰውየው I can do it myself ሊል ይችላል በጣም ብዙ ካስከፈሉት። በሌላ ሳይድ ደግሞ ተፎካካሪዎች አሉ። ስለዚህ ማርጅናቸው በጣም ያነሰ መሆን አለበት። ከአንድ ከስተመር በአንድ ዙር የሚያገኟት በጣም ያነሰች መሆን አለባት። ይሄ ማለት መኪና እንግዲህ የሆነ ሰው ደውሎ ኑ አንሱ ልብሱ ሰዱልኝ ይላል። ሄደው ልብሱን ፒክ አድርገው ላውንደሪ ቤት ሰጥተው ሰውየው ባዘዘው መሰረት ተሰርቶ ሲያልቅ
ሄደው ፒክ አድርገው ለሰውየው ዴሊቨር ያደርጋሉ። ለዚህ ሰርቪስ የሚጠይቁት ክፍያ ብዙ መሆን የለበትም። ብዙ ከሆነ ኮምፒቲተሮች አሉ፣ በቀላሉ ይረታሉ። ዲያዘር ሳይድ ደግሞ ከስተመሩን ትራዲሽናሊ የለመደው ነገር አለ ራሱ ሄዶ የሚያሳጥበው። ስለዚህ ራሴ የማደርገው የለመድኩት ነገር ነው፣ ለምንድነው ለእናንተ ተጨማሪ የምከፍለው ይላል። ስለዚህ በጣም ሪዝነብል የሆነ ትንሽ ክፍያ ነው ማስከፈል ያለባቸው። ለዚህ መፍትሄ ምንድን ያደረጉት? ኦፕሬሽናል ኤፊሸንሲ ላይ ትኩረት አደረጉ ይላል። ኦፕሬሽናል ኤፊሸንሲ ሲል ምን ማለት ነው? ፒክ የሚደረግበት መጀመሪያ ሰዎች ሪኩዌስት ሲያደርጉ ኑና ውሰዱ በተባለ ሰዓት ሁሉ አይሄዱ። ኦኬ፣ በቀን 1 ወይ 2 ትሪፕ ነው ስኬጁል የሚደረገው ለዛ ከተማ። ከዛ አንድ ሰው ልብስ ማሳጠብ እፈልጋለሁ ብሎ ስኬጁል ሲያደርግ ሜቢ ጠዋትና ማታ ሊሆን ይችላል ፒክአፕ የሚያደርጉት ዞረው ልብስ የሚሰበስቡት። ስለዚህ እዛ ከተማ ውስጥ 10 ሰው ውሰዱልኝ ካላቸው 10ሩን ሰዎች እንዴት ነው ኤፊሽንትሊ ሄደን ነዳጅ በቆጠበ መንገድ እንዴት ነው ሄደን በአንድ ጊዜ ኮሌክት አድርገን መምጣት የምንችለው የሚለውን ሶፍትዌር ዴቨሎፕ አደረጉ። ከዛ ሪኩዌስቱ ሲመጣ ሶፍትዌሩ በዚህ በኩል ሄደ ይሄን አድርገ ብሎ በቃ ራውት ያወጣላቸዋል። ሶ ያ ራውት the most efficient የሆነ ራውት ነው ማለት ነው። አንደኛው ይሄ ነው። ሁለተኛው ቅድም ኦልሬዲ ሜንሽን አድርጌዋለሁ። ስኬጁል ሲደረግ ወይም ሰው ሰርቪስ ሪኩዌስት ሲያደርግ በፈለገው ሰዓት ኑና ውሰዱልኝ አይልም። ላይክ አሁን ምግብ ማዘዝ ስንፈልግ ወይ ኡበር መጥራት ራይድ መጥራት ስንፈልግ ደውለን አሁን ኑናልኝ ነው የምንለው። ምግብም ሲሆን አሁን አምጣልኝ ነው የምንለው። ልብስ ማሳጠብ ሲሆን ግን አሁን አምጣልኝ አያዋጣም፣ አንለስ ብዙ ብር ካላስከፈልን። ብዙ ብር ማስከፈል ደግሞ ኮምፒተንት አያደርገንም፣ ተወዳዳሪ አያደርገንም። ስለዚህ ምንድን ያደረጉት እነሱ ስኬጁልድ የሆነ ፒክአፕ አለ። በቀን 2 ነው፣ እንደ ከተማው ይለያያል። በቀን 1 ነው ከተባለ በቀን 1 ነው። በቀን 2 ነው ከተባለ በቀን 2 ነው። በዛች ቀን በዛ ሰዓት ስኬጁል የተደረገውን አንድ ጊዜ ዞረው ሰብስበው ያመጡና አንድ ላውንደሪ ጋር ያስገባሉ ማለት ነው። ይሄ ኦፕሬሽናል ኤፊሸንሲያቸውን ኦፕቲማይዝ ማድረግ ላይ ትኩረት በማድረጋቸው በጣም ብዙ አትርፈውበታል እና በጣም ብዙ ኮምፒቲሽኖችንም ሰርቫይቭ ማድረግ ችለዋል። ከነሱ ጋር አብረው ተነስተው ኦን ዲማንድ አሁኑኑ መተን እንወስዳለን በሚል ጀምረው ፌል ያደረጉ ብዙዎች አሉ። እንደውም አንዳንዶቹን እነሱ ናቸው የገዟቸው። ሰክሰስፉል ስለሆኑ ሳይሆን የገዟቸው ፌል ስላደረጉ በርካሽ ንብረታቸውን ገዟቸው ነው የሚለው። ኦፍኮርስ ሰክሰስፉል ለመሆን እየተገዳደሩ የነበሩ ሌሎችንም ገዝተዋል። ግን አብዛኞቹ ኦን ዲማንድ ናው የሚሉት አብዛኞቹ ፌል አድርገዋል። አንዱ ትሪካቸው ይሄ ነው። ሌላኛው ደግሞ ምንድን ነው? ኳሊቲ ላይ በጣም ፎከስ ያደርጋሉ። ላይክ ወሬ አያወሩ፣ በጣም ቢዝነሱን ሃይፕ አይፈጥሩ። ኦኬ፣ ሃይፕ መፍጠር የሚያስፈልግበት ማርኬቲንግ የሚያስፈልግበት ታይም አለ። ግን እነሱ ፎከስ ያደረጉት ማርኬቲንጉ ላይ ሳይሆን ኳሊቲ የሆነ ስራ መስራት ላይ ነው። ኳሊቲ ስራ ከሰሩ ሰው ራሱ ወርድ ኦፍ ማውዝ አለ አይደለ? ሰው እርስ በርስ ተነጋግሮ ቢዝነስ ያመጣላቸዋል። እነሱ ፎከስ ያደረጉት ኳሊቲ ኮንትሮል ላይ ነው። እያንዳንዷ የምትሰበሰብ ልብስ ከስተመሩ ባዘዘው መሰረት መሰራት አለበት ኮንሲስተንትሊ። ዛሬ ቆንጆ ስራ ሰርቼ በሚቀጥለው ሳምንት ያ ከስተመር ሲሰጠኝ ልብስ አበላሽቼ የምሰጠው ከሆነ በጣም ችግር ነው፣ ሪላየብል አይደለንም ማለት ነው። ስለዚህ ኮንሲስተንትሊ ኳሊቲ የሆነ ሰርቪስ ዴሊቨር ማድረግ በጣም ዋናው ትኩረታቸው ነበርና ይሄም አንዱ ትልቁ ኮምፒቲሽንን ለማሸነፍ የቻሉበት መንገድ ነው ይላል። ሌላኛው ኤክስፓንድ ሲያደርጉ ኤክስፓንሽን ላይ በጣም ቻሌንጅ አለ። ምክንያቱም ብዙ ከተማ ላይ አሁን ይሄ ከብዛት ነው የሚተረፍበት። አንድ ከተማ ላይ 10 ከስተመር ሲኖረኝ ላያዋጣ ይችላል። ለነዳጅ የማወጣው በራሱ የማተርፈውን ብር ሊበላብኝ ይችላል። በዛ ላይ ለሹፌር ቀጥራለሁ ምናምን። ስለዚህ ምንድን ያደረጉት? አንድ ከተማ ላይ መጀመሪያ በደንብ ኤክስፓንድ አደረጉ፣ ስር ሰደዱ። ስራ የሰደዱት ኳሊቲ ስራ በመስራት ኳሊቲ ስራ ሰሩ። ከስተመራቸው በዛ። አሁን ወደ ሌላ ከተማ ደግሞ ስፕሬድ ማድረግ ፈለጉ። ሌላ ብራንች መክፈት ፈለጉ ሌላ ከተማ ላይ። እዛ ከተማ ላይ ግን የሚገቡት ዝም ብሎ ለመስፋፋት ብቻ አይደለም። ዝም ብሎ ቢዝነሱ አደገ ብዙ ከተማ ላይ ሰርቪስ ይሰጣሉ ምናምን ለማለት አይደለም። ከተማውን በደንብ ነው የሚያጠኑት። እዛ ከተማ ላይ ገብተን ፕሮፊታብል መሆን እንችላለን ወይ፣ ሰስቴነብል የሆነ ፕሮፊታብል የሆነ ቢዝነስ ማግኘት እንችላለን ወይ የሚለውን ጥናት አድርገው እርግጠኛ ሲሆኑ ነው እዛ ከተማ ላይ ሙቪን የሚያደርጉ። ሙቪን ካደረጉ በኋላ ግን ኳሊቲ ላይ በደንብ ፎከስ ያደርጋሉ። ዋናው ኳሊቲን ማምጣት ያስቻላቸው ነገር ምንድነው? ራሳቸው ላውንደሪ የላቸውም። ምንድነው የሚያደርጉት? በየከተማው ሲሄዱ እዛ ከተማ ላይ ፌመስ የሆኑና
ጥሩ ሬፑቴሽን ያላቸው ሰዎች የሚያምኗቸው ላውንደሪዎች ጋር ይሄዱና ከነሱ ጋር ነው የሚደራደሩት። ፓርትነር ከሆኑ በኋላ ኳሊቲውን ያኛውም የራሱ ጥቅም ስለሆነ ምክንያቱም እኔ ላውንደሪ አለኝ እና ሪንስ በየጊዜው ልብስ ያመጣልኛል። ምንም ማስታወቂያ ሳልሰራ ሪንስ የከተማውን ልብስ ሰብስቦ ያመጣልኛል። ስለዚህ እኔ the most quality የሆነ ሰርቪስ ማቅረብ አለብኝ ማለት ነው እንደ ላውንደሪ ቤት ባለቤት ወይም እንደ ላውንደሪ ቤት ሰራተኛ። ስለዚህ ሪንስ እሱን ነው ዩቲላይዝ ያደረገው። ከዛ ላውንደሪ ጋር ፓርትነር ሆነ እናንተ ጋር ብቻ ነው የምናመጣው ብሎ ኔጎሽየት ያደርጋል። ከዛ ግን ሃይ ኳሊቲ ሰርቪስ ግን ዲማንድ ያደርጋል እና ላውንደሪው በጣም ደስተኛ ነው ኳሊቲ ሰርቪስ ለመስጠት ማለት ነው። ሶ በዚህ መንገድ ነው ኮምፒተንት መሆን የቻሉት፣ ፕሮፊታብል የሆነ ሰስቴን ማድረግ የቻሉት ፕላስ ደግሞ ግሮው ማድረግ የቻሉት። ፕሮፊታብል የሆነ ሰስቴናብል የሆነ ግሮዝ ማለት ነው። ኦኬ በእነዚህ መንገዶች ነው እነዚህን ነገሮች በማድረጋቸው ይሄንን ሌቭል አቺቭ ማድረግ ችለዋል። ሌላኛው ከዚህ በፊት የነበረውን ቢዝነስ አይዲያ ላይ የካር ዋሺንግ የሚለው ላይ ሜንሽን ያደረኩት ኢንካም ስትሪማችንን ማብዛት። እነሱም የተለያዩ ሰርቪስ ኦፈሪንጎች አሏቸው። ዝም ብሎ ላውንደሪ ልብስ ወስዶ ማጠብ ብቻ አይደለም። ሲጀምር ላውንደሪው ያው ሞባይል አፕሊኬሽን አላቸው፣ የተለያዩ ሶፍትዌር አላቸው። ሞባይል አፕሊኬሽን ሊሆን ይችላል፣ በዌብሳይት ሊሆን ይችላል። ሰው ኦርደር የሚያደርገው በፈለገው መንገድ ከስተማይዝ ማድረግ ይችላል። ልብሴን ደረቅ እጥበት ኬሚካል ነው የምፈልገው ወይንስ በውሃ ነው የምፈልገው፣ ምን አይነት ሳሙና ነው የሚጠቀሙት ምናምን የሚለውን ነገር በደንብ ከስተማይዝ ማድረግ እንዲችሉ ፈቅደውላቸዋል። ከዛ ደግሞ ቅድም ያልኳችሁ ራውቲንግ ደግሞ ነገሩም አለ። እዚህ ኦፕሬሽናል ኤፊሸንሲን ቢልድ ማድረግ ችለዋል። አሁን ኦልሬዲ ከስተመር ቤዝ አላቸው። ለምሳሌ አንድ ከተማ ውስጥ 2000 ከስተመር ካላቸው ያ 2000 ከስተመር ኦልሬዲ ያንን ካምፓኒ አምኖታል። ስለዚህ ልብስ ከማጠብ ተጨማሪ ሌሎች ሰርቪሶችን ቢያቀርቡ ሞስት ፕሮባብሊ ይቀበሏቸዋል። ስለዚህ ምን አደረጉ? ለምሳሌ ጫማ ማጽዳት ሰርቪስ ጨመሩበት። ሲሄዱ ልብስ ፒክአፕ ሊያደርጉ ሲሄዱ በዛው ጫማው እንዲጸዳለት፣ እንዲወለወልለት፣ እንዲታጠብለት የሚፈልግ ካለ አብሮ ይሰጣል ማለት ነው። በጫማው አይነት ሰውየው በሚፈልገው ኳሊቲ አጥበው አድርቀው ይሰጣሉ። ፕላስ ልብስ ሲታጠብ ቅድም እንዳልኳችሁ በኬሚካል ሊሆን ይችላል፣ በውሃ ሊሆን ይችላል። ከዛ ደግሞ ሲደርቅ አንዳንዶቹ በማሽን የሚደርቁ አሉ፣ አንዳንዶቹ ተሰቅለው ነው እንዲደርቅ የምፈልገው የሚሉ አሉ። አንዳንዶቹ ልብሶቹ በራሱም አታድርቀው ወይንም በማሽን አታድርቀው የሚል አለው። ስለዚህ እንደሱ አይነቶቹን ከስተመሩ ሪኩዌስት ያደርጋል። በማሽን የሚደርቅ አለ፣ ይሄኛው ግን በማሽን ሳይሆን ተሰቅሎ ነው እንዲደርቅ የምፈልገው ይላል። ከዛ ደግሞ ተተኩሶ ታጥፎ ምናምን ነው እንዲመጣለኝ የምፈልገው ይላል። ከነሱ በተጨማሪ ደግሞ እንግዲህ ጫማ እንጠርጋለን። ስለዚህ ይሄም አሁን ብዙ ጊዜ ሰው ጫማ እኔ እንግዲህ አይታየኝም፣ ጫማ መወልወል፣ ጫማ ማጠብ ምናምን ግዴታ ስለሆነ የሚደረግ ነገር ነው። ግን አይ ዊሽ ሰምበዲ ወስዶ አጽድቶ ቢያመጣልኝ በጣም ነው ደስ የሚለኝ። አምሹር ብዙ ሰው እንደዛ ያለ ይመስለኛል። ሪንስም ሰክሰስፉል የሆነ ወደ 5-6 ከተማዎች ላይ ነው አሁን የሚሰራው። ለምሳሌ ሳን ፍራንሲስኮ፣ ሎስ አንጀለስ ላይ፣ ቺካጎ ላይ፣ ቦስተን ላይ ይሰራል እና ሌሎችም ዋሽንግተን ዲሲም አለ። ሶ ይሄ በደንብ ሰክሰስፉል እንዲሆን አስችሎታል ኢንካም ስትሪሙን ማስፋት። ከዚህ በተጨማሪ ኢንካም ስትሪሙን ለማስፋት የተጠቀመው ወይንም ደንበኞችን ለመያዝ እና ፕሮፊት ማርጂኑን ለመጨመር የተጠቀመበት ቴክኒክ ደግሞ ምንድነው ይላል? ሰብስክሪፕሽን። አንድ ሰው አንድ ጊዜ ስትጠቀም ይሄንን ሰርቪስ $10 ነው የምናስከፍለው ሰርቪስ ቻርጅ ከምንለው በወር $30 ነው የምትከፍለው። የፈለከውን ያህል ጊዜ ልብስ ማሳጠብ ትችላለህ ወይንም 5 ጊዜ ማሳጠብ 4 ጊዜ ማሳጠብ ትችላለህ ብንለው ብሯን ነው ካልኩሌት የሚያደርገው አይደል? ብዙ ሰው በአንድ ጊዜ ሲሆን 10 ብር ነው፣ በወር 4 ጊዜ ካደረኩኝ 40 ብር ነው። ስለዚህ እነሱ 30 ብር ነው ሰብስክሪፕሽን እየሰጡኝ ያሉት ብሎ $30 ሰብስክራይብ ያደርጋል። እነሱ ከዛ ምን ቤኔፊት ያደርጋሉ? ኦብቪየስሊ ያው ሰብስክሪፕሽን ሞዴል ላይ የምታውቁት ሁሉም ሰው ኤግዞስቲቭሊ አይጠቀምም። አንዳንዱ ያንን ለመጠቀም 3 ጊዜ 4 ጊዜ 5 ጊዜ ልብስ ሊያሳጥብ ይችላል። አንዳንዱ ደግሞ ሰብስክራይብ አድርጓል፣ $30 ከፍሏል፣ ግን በወር 1 ጊዜ ሊሆን ይችላል ሰርቪሱን የሚጠቀሙ። ስለዚህ ቋሚ የሆኑ ኮንሲስተንትሊ ለነሱ ገንዘብ የሚከፍሉ ደንበኞች አሏቸው ማለት ነው። ከሁሉ ደግሞ ያው ቢዝነስ ውስጥ ያላችሁ ሰዎች ወይ ስለ ቢዝነስ የምታውቁ ሰዎች ደግሞ ዋናው ካሽ ፍሎ፣ ቋሚ የሆነ ካሽ ፍሎ መኖሩ በራሱ ትልቅ ፕላስ ነው ለቢዝነሱ። በቃ በወር ቋሚ የሆነ ካሽ ፍሎ ይሄን ያህል አለኝ ብሎ ገንዘብ ሊበደር ይችላል ኦር ኢንቨስተር ሊፈልግ ይችላል ኦር ሰምቲንግ እንደዛ አይነት ነገር።
ይሄ አንዱ ትልቁ ከስተመር እንደመሳብና ፕሮፊት ማርጅንን ለመጨመር የተጠቀሙበት መንገድ ነው ይላል። ሌላኛውና የመጨረሻው ለሰክሰሱ ያገዘው የሚለው ቢዝነስ ቱ ቢዝነስ ጀመረ። ቢዝነስ ቱ ቢዝነስ ጀመረ ማለት ላይክ ሆቴሎች ጋር ሄዶ አንሶላ፣ ብርድ ልብስ፣ የትራስ ጨርቅ ምናምን አጥብላችኋለሁ ብሎ ዲል ያደርጋል። በቃ ሂውጅ ኮንትራት ነው፣ በጣም ብዙ ልብስ ነው ያለው። ስለዚህ አሪፍ ኮንትራት ይኖረዋል። ፕሮፊት ማርጅኑ ትንሽ ቢሆንም ግን ከብዛት ያተርፋል። እና ሆስፒታሎች እንደዛ አይነት ቢዝነሶችን ቢዝነስ ቱ ቢዝነስ ሞዴል ውስጥ ገባ። አንዱ ትልቁ ለስኬታቸው ኮንትሪቢዩት ያደረገው ፖይንት ይሄ ነው ይላል። አሁን እንግዲህ ይሄንን ቶፒክ ወይንም ይሄንን የቢዝነስ አይዲያ እንዴት ነው ኢትዮጵያ ውስጥ ልንተገብረው የምንችለው? ኢትዮጵያ ውስጥ በትንሽ ካፒታል፣ መቼም ዜሮ ካፒታል ማለት አይቻልም፣ ያ ትራንስፖርት ስለሚፈልግ፣ ግን በትንሽ ካፒታል እንዴት ነው ሊተገበር የሚችለው የሚለውን ሳስበው፣ ለምሳሌ በቴሌግራም ሰዎችን ኮሚኒኬት ማድረግ ይቻላል። ሰዎች ሲፈልጉ ቴሌግራም ላይ ኮሚኒኬት ያደርጉናል። ላይክ አሁንም በቴሌግራም ሽያጭ እንደሚካሄደው ወር በቴሌግራም ቢዝነስ እንደሚሰራ ወር ዋትሳፕ ላይ። ከዛ በኋላ ሰዎቹ ደግሞ ከጠሩን በኋላ የሚሰጡንን ነገር ተቀብለን ላውንደሪ ጋር ወስደን ከዛ መልሰን ለነሱ መስጠት ማለት ነው። ይሄ ለመጀመር የሚፈልገው ወጪ ቀላል የመሆኑን ያህል ግን ደግሞ ከስተመር እኛን እንዲያምነን ማድረግ ደግሞ በጣም ከባድ ስራ ነው። ይሄ ግን በገንዘብ አይደለም የሚመጣው። ይሄ የሚመጣው ዴዲኬትድ ሆኖ በመስራት ኳሊቲ ላይ በደንብ ፎከስ በማድረግ እምነት ቢልድ ማድረግ ጊዜ ይወስዳል። ግን አንድ ጊዜ እሱን እምነት ቢልድ ካደረግነው ደግሞ ወርድ ኦፍ ማውዝ አለ። ላይክ በእኛ አገልግሎት የተደሰተው ሰው የማርኬቲንግ ወጪ ሳናወጣ ለጓደኞቹ ይነግራል። በራሱ ስፕሬድ ሊያደርግ የሚችል ነገር ነው። እኛ ማድረግ የሚጠበቅብን ኳሊቲ የሆነች አንድ ከስተመር፣ ሁለት ከስተመር አግኝተን ኳሊቲ የሆነች ነገር መስራት ነው። ከስተመሮች እንዲያምኑት ምን ማድረግ አለብን? እምነት ሁለት አይነት ነው። የመጀመሪያው እምነት አምኖ ልብሱን ይሰጠኛል ወይ ነው። ሁለተኛው እምነት ደግሞ ልብሱን ሰጠዋለሁ፣ አጥቦ ተኩሶ ያመጣልኛል፣ ግን በምፈልገው ኳሊቲ ይሆናል ወይ የሚለው ደግሞ ሁለተኛ እምነት ነው። ኳሊቲ አሪፍ ላውንደሪ የሚባለው ኦልሬዲ ሰው የሚያውቀው እና የሚያከብረው ላውንደሪ ቤት ካለ ከዛ ላውንደሪ ቤት ጋር ኔጎሽየት ማድረግ ነው። ምክንያቱም ላውንደሪው ግለሰቦች መጥተው ከሚሰጡት አንድ ጊዜ እኛ ሰብስበን ብናመጣለት ለእኛ ዲስካውንት የመስጠት እድል አለው። ስለዚህ ያቺ ዲስካውንት የእኛ ፕሮፊት ማርጅን ትሆናለች ማለት ነው፣ ወይም የእኛ ፕሮፊት ማርጅን ላይ ትጨምርልናለች። በዚህ ከጀመርነው ከዛ በኋላ ሪንስ እንዳደረገው ጫማ ወደ ማጠብ ልንሄድ እንችላለን። ምንጣፍ የሚያሳጥብ ሰው ሊኖር ይችላል። ኦር ምናምን አይነት ነገሮች እየሰፉ ይመጣሉ። ልክ እኛ ሀገር ላይ የሚሰራውን ነገር እኛ እንወስናለን። ኦፍኮርስ አይደለ? እያየን የምንወስነው ነገር ሊሆን ይችላል። ግን ከጀመርን በኋላ ነው። በትንሹን ጀምረውና ከዛ የሚመጣውን ቻሌንጅ እያየን ችግሩን እየፈታን እንሄዳለን። ሳንጀምረው በፊት ችግሮቹን በሙሉ አስበናቸው የማየውን ነገር ነው ብለን ከፈራ ነው ያው ስርስር ብለን መቀመጥ ነው። እና ሞክሩትና እስኪ የእናንተን ሀሳብ ደግሞ ሼር አድርጉኝ። ምን ታስባላችሁ? ዲዩ ቲንክ እኛ ሀገር ሊተገበር የሚችል ሀሳብ ነው ይመስላችኋል? በምን አይነት መንገድ ሊተገበር ይችላል ብላችሁ ታስባላችሁ? እስኪ ሀሳባችሁን ሼር አድርጉኝ። አትርሱ። ሞስት ትርጉም ያለው አስተያየት ለሰጠን ሰው $100 እንሸልማለን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ